አንዳንድ ቤት ሚስት ባል ነው የምትሆነው። ስለዚህ ባሏን ታጥወዘዋለች ታሽከረክረዋለች። ያ ቤት እርግጠኛ ሆኜ ልንገራችሁ በጣም ልትደክሙ ትችላላችሁ እንጂ በረከት እዛ ቤት አታገኙ። ቤተ ክርስቲያን ለክርስቶስ ኢየሱስ እንደምትታዘዝ ሚስቶችም ደግሞ ለባሎቻችሁ ታዘዙ ይላል። ሚስቱን የሚወድ ሚስትም ደግሞ ባሏን የምትወድና የምትታዘዝ እንድትሆን መጽሐፍ ቅዱስ ይናገራል። የምትረዳህን አግባ። እግዚአብሔር ቃል ሲናገር እግዚአብሔር ለአዳም ሚስትን ሲሰራለት የምትረዳውን ነው ያለው። ረዳት ማለት ወገኖቼ ያነሰ ማለት አይደለም። ነገር ግን በሚያስፈልገው አቅጣጫ ከጎኑ የምትቆም ራእዩን የምትደግፍ የሚሰራውን ስራ የምትደግፍለት የምትጸልይለት የምትመክርለት ስብቶ ቢሆን የምትመልሰው በነገር ሁሉ ከእርሱ ጋር ልትቆም የምትችልን ሴት በኢየሱስ ስም እግዚአብሔር ይስጥ። ሚስት ለባሏ ረዳት ስትሆን ባል ለሚስቱ ረዳት በሚሆንበት ጊዜ ያ ቤት ያለ ማደግ አይችልም። ያ ቤት ያለ መስፋት አይችልም። ያ ቤት ክርስቶስ ኢየሱስ መገለጫ ይሆናል። በዛ ቤት ውስጥ ሰላም አለ። በዛ ቤት ውስጥ ረፍት አለ። በዛ ቤት ውስጥ እግዚአብሔር ከነሙሉ ኃይሉ ይገኛል።